ሰላም ውድ ሀገር ልጆች፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? በሌላ ቪዲዮ እንግዲህ ይሄኛው አራተኛ ነው መሰለኝ የሚሆነው አይደል? አራተኛው ነው የሚሆነው። በዚህኛው ቪዲዮ አጠር ያለ ሀሳብ ስንዱ የሚለው ስም ብዙዎቻችሁ ያው ታስታውሱታላችሁ። የእሷን ጉዳይ በደንብ የምትከታተሉ ግን ስንዱ የሚለው ስም አሁንም ታምር መስራቱን አላቆመም በሚል ርዕስ ስለዚህ ስም ትንሽ የምናወራ ይሆናል ማለት ነው። እና ስንዱ የሚለው ስም ራሱን የቻለ ያው ብዙ ሚስጥር አለው ብዬ የራሴ ምልከታዎች አሉኝ። እና በነገራችን ላይ የተማሪም ጉዳይ አዲስ ለሆናችሁ ሰዎች ስንዱ የሚለው ስም መጀመሪያ ከየት መጣ ካላችሁ ምናልባት ብዙዎቻችሁ ላታውቁት ትችላላችሁ። ግን የምታውቁት ሚኪ ሾው የሚባል ልጅ አለ ስልኬ ላይ እና አሳያችኋለሁ። እሱ ነው እንግዲህ ይሄንን ስም ያመጣው ማለት ነው። እንስማውና ይሄ ልጅ ነው ምናልባት ብዙ አሁን አቲንክ እንደ በፊቱ ቪዲዮ የሚሰራ አይመስለኝም። ግን ስንዱ የሚለው ስም እሱ ነው ያመጣው። እንግዲህ ወደ ዛሬ 7 ዓመት ያህል ማለት ነውና በሰዓቱ እንግዲህ የተማሪያም ስንመለከት ሁለት ተቃዋሚዎች አሉ። አንደኛ ካርቀቱ ነው ምንም የማይደግፍ እሷ የምታደርገው ነገር የማይስማማ በቃ የሚቃወም ሰው አለ። አሁን ላይ ደግሞ በስፋት የምንመለከተው እሷ ልክ ናት ብለው ወደ እሷ የጠጉ ሰዎች አይፋ አሁን ደግሞ ልክ አይደለችም በማለት ያሉ ሰዎች ተቃዋሚዎች አሉ ማለት ነውና ይህ ስንዱ የሚለው ስም የሚገርመው ማለት ነው መጀመሪያ ልክ ሚኪ ሾው ላይ ከተናገረ በኋላ በጣም በሚገርም ሁኔታ ማለት ነው ተቃዋሚዎች በጣም የሚወዱት ስም ነበር። የሚገርመው በጣም ተቀባይነት ያገኘ እንግዲህ ልጁ እንደሰማችሁት ዝም ብሎ ቪዲዮ ሲሰራ እንደ ቀልድ ያወጣው ስም ነውና አንዳንድ ጊዜ እግዚአብሔር ነገር ይደንቃል። እና ስንዱ ያው ጥሩ ትርጉም እንዳለው ያው ብዙዎቻችሁ ትረዳላችሁና እሷም ከምትሰራው ዓላማ ጋር የሚያንጸባርቅ ነውና ተቃዋሚዎች በጣም የሚወዱት በደስታ የሚጠሩት ስም ነበርና አባቶች ድረስ በጣም ተቀባይነት ማግኘቱ ራሱን የቻለ ሚስጥር አለው ብዬ አስባለሁ። አሁን ደግሞ በተገላቢጦሽ ምን እየሆነ ነው ስንል እነዚህ ተጠግተዋት ከሷ ጋር ብዙ ነገሮች አግኝተው ጥለው የሄዱ ሰዎች ደግሞ በጣም የሚጠሉትና የሚያንገሸግሻቸው ስም ሆኗል። ምክንያቱም ስንዱ የሚለው ነገር ያው ስለተረዱት ኦኬ ቤተክርስቲያን የምታዘጋጅ የምታሰናዳ ነች። አሁን ግን አይ እሷ ጥፋተኛ ነች ብለው ስለሚያምኑ ወይም ልክ አይደለችም ብለው ስለሚያምኑ ስንዱ የሚባለውን ስም መስማት አይፈልጉም። እንደውም ሌላ አይነት ስሞች ለመፍጠር በጣም ሲታገሉ እና ይሄ ስንዱ የሚለው ስም እንደውም እንደ እሳት እያንገባገባቸው ያለ ጉዳይ ነውና የተማሪያምን ጉዳይ ትክክለኛ ማንነቷን ማወቅ ለሚፈልግ ሰው እንግዲህ ብዙ ነጥቦችን አንስተናል። ስንዱ የሚለው ስም ራሱን የቻለ ነገሮችን በትክክል ምንድን እየሆነ ነው ወይም ደግሞ ያለውን እውነታ መረዳት ለሚፈልግ ሰው ስንዱ የሚለው ስም አመጣጡ ያለበት ሁኔታ አሁን ደግሞ እንደ እሳት እያንገበገባቸው ያሉ ሰዎች አሉና ራሱን ችሎ ስለ እውነተኛነቷ ይመሰክራል ብዬ አምናለሁ። ስለዚህ ይሄ የኔ ሀሳብ ነው። እንግዲህ በቀጣይ ቪዲዮ የምንገናኝ ይሆናል። ሰላም እግዚአብሔር ከሁላችሁ ጋር ይሁን።